የመጀመሪያው አይደለም። ሁለት ፋይቶች ዱባይ ከሀገር ውጭ አድርጓል። ሶ ሂ ሃዝ ሞር ኤክስፒሪየንስ። መጀመሪያው ራውንድ ጀምሯል ማለት ነው። ሂር ዊ ጎ። እንግዲህ ሰርክል እያደረገ እድሪስ ቦይካ ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎ ኪክ ሰንዝሮ ነበረ። ክሊንች እንግዲህ እድሪስ እንግዲህ ቴክዳውን ለማድረግ ይዞታል። በአሁን ሰዓት ክሊንች እያደረጉ ነው። እድሪስ አንስቶ ጣለው። ምን አይነት ቴክዳውን ነው! እስላም ነው ያደረገው ማለት ነው። እድሪስ ፐርፌክት ጌም ፕላን በጣም ጥንካሬ ያለው ይህንን ሚያል ሰውዬ ካልጣለው ቆመው አይችለውም። ግራውንድ ኤምፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርም ባር እያመቻቸ ነው ያለው። አርም ባርም እጁም ረጅም ስለሆነ ይመቻል። ምን አይነት ኤልቦ እንግዲህ ሪቦቹ ላይ እያሳረፈን የሚገኘው በአሁኑ ሰዓት አይ ቲንክ ለአርም ባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይገኛል። ይህ ፋይት ባጭሩ ሊያልቅ ይችላል። እድሪስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ኦፖነንት ላይ አሁን ሰዓት ሴታፕ እያደረገ ኤልቦችን እያዘነበ ነው የሚገኘው። ኤልቦ ካጋለጠ ቦይካ የመጀመሪያውን የመጨረሻውን ራውንድ ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያስቆመ ይችላል። ክርን ማለት ነው ፊት ላይ ላለማረፍ ዳኛዎቹን መጠቀም ከጀመረ ፊቱ ላይ ነው የሚያርፈው። እድሪስ ቦይካ ያሰበ ይመስለኛል። ዳኛው ቼክ እያደረገ ነው። የክርን ምቶች ቦዲሻት እንግዲህ ሪብሱ ላይም ከነገና ፊቱ ላይ ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የሚከላከል ካልሆነ ይሄ ፋይት ሊያልቅ ነው። አልቋል። እድሪስ ምን አይነት ፋይት ነው ያየ ነው። ኤልቦ ግንባሩ ላይ ያሳለፈበት ሳይሰነጥቋል።
እድሪስ የኢቲኤፍሲ 02 የኤምኤምኤ ሻምፒዮናችን ነበረ። እጁን ላይክ ኤልቦ ለመሰንዘር ምቾት የሚፈልግ የስንዘራ አይነት ነው። ግን በቃ ቴክዳውን ካደረገው በኋላ በጣም ቨርነረብል ሆኖ ነበረ። በተለይ ማውንት ላይ ከወጣ በኋላ እንግዲህ ምንም አላስነሳውም እስካሁን ድረስ ምክንያቱም ኤልቦዎቹ ጠንካር ያሉ ናቸው። ቦይካ በመጨረሻም ተነስቷል። አሸናፊ በቴክኒካል ኖክአውት ቲኬኦ እድሪስ ተክሉ። እድሪስ ምን ትለናለህ? አልሐምዱሊላህ ሰዎችን ያመሰገነ ፈጣሪውን ያመሰግን። እየከፈልን ነበረ ፋይት ስናደርግ የነበረው። ጌች ለጌች አንድ ጊዜ ጌች እንዲሁም ለሙሉ ቲሞቹ ለሙሉ ኢቲኤፍሲ እናመሰግናለን። በመቀጠል አንድ መልእክት ብቻ ሮጦ ላመለጠው ቀጣይ ለሚመጣው who is next